ደረሰ ተጠባቂው የእንግሊዝ ፕሪሚየር ሊግ ፍጥጫ በሱፐር ሳንዴይ በታላቋ እሁድ ታላቅ ፍልሚያ ኤምሬትስ ስቴዲየም ላይ አርሰናል ከማንቸስተር ዩናይትድ ሲዲ ስፖርት ለአድማጮቻችን 25 ኦሪጂናል ማሊያዎችን አዘጋጅቷል። ይገምቱ፣ ይሸለሙ፣ ይመቻችሁ። አርሰናል ከማንቸስተር ዩናይትዶች ባለፈው ሳምንት ሲቲን ባልተጠበቀ ሁኔታ አፈራርሰው ተነቃቅተዋል። ወደ ኤምሬትስ ስቴዲየም ሲመጡ በዚህ ስሜት ውስጥ ነው የሚያደርጉት ጨዋታ ይሆናል ማለት ነው። አዲስ አሰልጣኝም ቀይረዋል። ማይክል ካሪክ ጅማሬያቸው የሰምረላቸው ይመስላል። በማንቸስተር ዩናይትድ በኩል ማቲያስ ዲሊትና ዝርኪዝ የጨዋታ ቅርሞ የመጣባቸው መሆኑን ተከትሎ የማይሰለፉ ይሆናል። 10 ማዝራዊ ከአፍሪካ ዋንጫ መልስ ተቀያሪ ወንበር ላይ እንደሚቀመጥ ይጠበቃል። ማንቸስተር ሲቲ የተጠቀሙትን ቋሚ 11 ኤምሬትስ ላይ ካሪክ እንደሚደግሙት ይጠበቃል። አርሰናል ፔሮ ሂንካፔና እንደዚሁም ካላፊዮሪ አሁንም በጨዋታው ላይ መድረስ እድል እንዳላቸው እየተዘገበ ያለ ሲሆን ማክስ ዶማን ብቻ ከጨዋታው ውጭ የሆነ ተጫዋች ነው። ሃቨርዝም ከጉዳቱ ጋር እየታገለን ቢሆን ለዚህ ጨዋታ ዝግጁ ሊሆን እንደሚችል እየተነገረ ነው የሚገኘው። አርሰናል ከማንቸስተር ዩናይትድ ተጠባቂ ፍልሚያ፣ ተጠባቂ ጨዋታ፣ ምርጥ ፍጥጫ በተለይ ለኢትዮጵያውያን አርሰናልና ማንቸስተር ዩናይትድ ደጋፊዎች እጅግ አስደማሚ ፍልሚያ እንደሚሆን ይጠበቃል። አርሰናል የዋንጫ ጉዞውን ለማጠናቀር ማንቸስተር ዩናይትድ ቶፕ 4 ውስጥ ለመግባት በሚያደርገው እንቅስቃሴ ጠቃሚ 3 ነጥብ ለማሳካት የሚደረግ ፍጥጫ ነው። እናንተስ ምን ትላላችሁ? እስከዛ ታዲያ ውጤት ለምን አንገምትም? ውጤት ይገመት። ተሸላሚ የሚሆኑ በሀገራችን በጥርስ ሕክምናው ዘርፍ ዓለም አቀፍ የጥርስ ሕክምናን በመስጠት ዝናን ማትረፍ የቻለው ዶክተር መቤ የጥርስ ሕክምና ማዕከል 10 ኦሪጂናል ማሊያ አዘጋጅቷል። ቶፕ ቡክ ሲሪስ ቶፕ ይሁኑ እያሉ ለልጆቹ የሚሰጡትን ወይም የሚሸልሙትን የመጽሐፍት ሂደቶችን በማመቻቸት ለ6 ለ8 ለ12 ያክል ተፈታኞች ፍቱን የሆኑትን ቶፕ መጽሐፍቶችን ያዘጋጀው ቶፕ ቡክ 5 ማሊያ አዘጋጅቷል። ከተለያዩ አጋር ድርጅቶች ደግሞ 10 በአጠቃላይ 25 ኦሪጂናል ማሊያዎች አንዱ የርሱ ይሆናል። በእርግጠኝነት ህጉን ግን መከተል ይኖርቦታል። ውጤት መገመት፣ እንደዚሁም ሲዲ ስፖርቱን ፎሎ ማድረግ፣ ኮፕሊንግ ሸር ማድረግ ይኖርቦታል። እነዚህን ህጎች ካሟሉና ውጤቱን በትክክል ከገመቱ ማሊያው የርሶ ነው። ይገምቱ፣ ይሸለሙ። እስከዛ በዚህ የተዝናናን እንቆይ። ጨዋታው ሲዳረስ ደግሞ ከጨዋታው ጋር የተያያዙትን አዳዲስ ነገሮችን እንነግራቸዋለን። እስከዛ ለአርሰናል ደጋፊዎች ከቪክቶር ኮርጅና ከጋብሪኤል ጀሱስ ማን በቋሚነት እንዲጀምር ትፈልጋላችሁ? በማንቸስተር ዩናይትድ በኩል ዶርጉ በቋሚ ጀምር ወይስ ደግሞ ማቲያስ ኩኛ በቋሚነት መጀመር አለባችሁ ትላላችሁ? ተወያዩበት፣ ሐሳብ ስጡበት። የፕላስ ምልክቱን በመጫን ፎሎ ያድርጉ። ይህ ትርታ ሲዲ ስፖርት ነው። መልካም እድል፣ መልካም ጨዋታ ይመቻል። ጀማው ኢትዮጵያዊው ደርቢ ጨዋታ ሊካሄድ እንግዲህ አንድ ቀን እድሜ ቀርቶታል። ጀማው ከዚህ ጨዋታ በፊት እንግዲህ የሻሽው አሰልጣኝ የማይሆን ሐሳብ ሰጥቷል። ጀማው ደበረኝ ነው የምላችሁ፣ የምሬ ነው የምላችሁ። ነቆራ ተው አንተ ሰውዬ፣ ይኸውልህ ይሄን አስረግጬ ነው የምነግርህ። ምን ቢል ጥሩ ነው? አርቴታ በአርሰናል ቤት ያመጣው ለውጥ እጅግ አስገራሚም አስደናቂም ነው። በ3 ዓመት ውስጥ ሻምፒዮንስ ሊግ መሳተፍ ችሏል። ግን እኔ ዩናይትድ ቤት ይሄ እድል የሚሰጠኝ አይመስለኝም። ምክንያቱም ዩናይትድ ትልቅ ቡድን ነው አላለም። ከነያታ አፉን ማዘጋት ምንችለው ለጥልጠን አሸንፈን በቃ። እንደዛ ካልሆነ ሰውየው ራሱ ተናቋሪ ነው። አሁን ነው የገባኝ። ይመቻችሁ። ሲጀመር ያ ነጥብ የጣልነው ለብራንዷ ቋጠሯችን ጨርሰን ነው እንጂ በጧት ተነስተን ፊታችን ታጥበን ስንቋጥራ ያ ሁኔታው ለኔ ተመቸኝ ነው ምልሽ። አንድ የብራንዷ ደጋፊ አብዩኤል ደብሯታል። ደውለን ጊፍት እንገጫቸዋለን። እንዴ በዚህ ሳምንት ማንቼ እንወዳለን። በዚህ ሳምንት እኮ በማስረጃ ነው የምናሳያችሁ። አብዩኤል አንቺ መሳኞሽ የብራንዷ ደጋፊ እንዴት ነሽልኝ? ሰላም ነሽ? በዚህ ሳምንት እንደምንወዳችሁ ታውቂያለሽ። እኔም ደግሞ በግሌ አንቺን ውድድ ነው ማድረግሽ። ስለዛ ሰሞኑ ስልክ አስቸገረኝ ምናምን ስላልሽኝ ማለት ነው ስልክ ጊፍት ልሰጥሽ ነው። የሚቀጥለው ሳምንት ቦንዳ ስለምናረጋችሁ ማለት ቦንዳ ብራንድ ስለማስከፋሽ የሚቀጥለው ሳምንት ምሰጥሽ ጊፍት ቴክኖ ስፓርክ 40 ፕሮ ፕላስ ባትሪ ላይፉ እስከሚቀጥለው ሳምንት ጌም ድረስ ይቆይልሃል። ገባህ አይደለ? አሁን ልልክልሽ ነው እቺን ስልክ፣ ጽድት ያለሽ ስልክ። የሚቀጥለው ሳምንት በሌላ ነገር በ3 ነጥብ አድርጌ ስለምቀበልሽ ማለት የብራንዷ ደጋፊ ሁኔታው ለኔ ተመቸኝ። ለፊላ ቋጠርሻ በይ በቃ ይመችሽ አባቴ።
የአመቱ ምርጡ ፕሬስ ኮንፈረንስ ቢባል አይጋነንም። ስለ ሪካርዶ ካላፊዮሪ፣ ፒየሮ ሂንካፔ የሚገራረሙ አዲስ የጉዳት ዜናዎችን ሚኬል አርቴታ እሁድ ምሽት ከማንቸስተር ዩናይትድ ጋር ለምናደርገው ጨዋታ ፕሬስ ኮንፈረንሱን አድርጎ አጠናቋል። እንደተለመደው ባጭሩ አደርሳችኋለሁ። በደንብ ፎሎ፣ ኮፒ ሊንክ፣ ሪፖስት ይደረግ። ሚኬል አርቴታ ከማንቸስተር ዩናይትድ እሁድ ምን ትጠብቃለህ ተብሎ ተጠይቆ ነበረ። ሚኬል አርቴታም በየትኛውም አይነት መንገድ ቢመጡ እኛ ወደ ፈለግንበት አቅጣጫና አጨዋወት መውሰድ ነው የምንፈልገው፣ እኛ የበላይ ሆኖ የሚጫወተው ቡድን መሆን እንፈልጋለን በማለት ተናግሯል። ሌላው ሁላችንም በጉጉት ስንጠብቀው የነበረው የሪካርዶ ካላፊዮሪና የሂንካፔ ጉዳት ዜና። ቤተሰብ እንኳን ደስ አላችሁ። ሚኬል አርቴታ ሁለቱም ተጫዋቾች ወደ ልምምድ መመለሳቸውን እንግዲህ አረጋግጧል። ነገር ግን ለጨዋታው ይረሱ አይረሱ የሚለውን ነገር ሚኬል አርቴታ እንደተለመደው ደበቅ በማድረግ ነገ ከሚያደርጉት ልምምድ በኋላ ፊትነሳቸው ታይቶ እንወስናለን በማለት ተናግሯል። ነገር ግን እንደምትመለከቷቸው ሁለቱም ተጫዋቾች ወደ ልምምድ ተመልሰዋል። ሚኬል አርቴታ ጋብሪኤል ሄሱስን ወይንስ ቪክተር ዮኬሬስን በማንቸስተር ዩናይትድ ጨዋታ ቋሚ አሰላለፍ ላይ ይዞ ሊገባ ይችላል ተብሎ ተጠይቆ ነበረ። ሚኬል አርቴታም እንግዲህ ሁለቱም በቻምፒዮንስ ሊግ ምሽት ጎል አስቆጥረው ነው የመጡት። በእነዚህ ሁለት አጥቂዎች አቋም እጅግ በጣም ደስተኞች ነን። ክለቡም የሚፈልገው ይህንን ነው። ነገር ግን ተቃራኒ ቡድን እንዴት ይጫወታል የሚለውን ነገር አጥነተን ነው ይህንን ውሳኔ የምንወስነው። ስለዚህ ነገ ምሽት አሊያም ደግሞ የጨዋታው ዕለት በጠዋት እወስናለሁ ሲል እንግዲህ ሚኬል አርቴታ ተናግሯል። ሚኬል አርቴታ ፔፕ ጋርዲዮላ የዓለማችን ምርጡ ቡድን አርሰናል ነው ስለማለቱ ተጠይቆ ነበር። ሚኬል አርቴታም ያንን ነገር ፕሩፍ የምናደርገው ዋንጫ በማንሳት ነው፣ እንዲሁም ደግሞ እኛ ስለዚህ ነገር አንጨነቅም፣ ኮንሲስተንት ሆነን ጨዋታዎችን ከዕለት ዕለት ለማሸነፍ ነው የምንሰራው በማለት እንግዲህ ሚኬል አርቴታ ቆፍጠን ያለ ንግግር ተናግሯል። ሚኬል አርቴታ ስለ ካይ ሃቨርትዝ ይሄን ብሏል። ካይ ሃቨርትዝ በመጪዎቹ ጨዋታዎች ላይ በርከት ያሉ ደቂቃዎችን ያገኛል፣ በየትኛው ውድድር ላይ እንደሆነ ግን መናገር አልችልም በማለት ተናግሯል። በርከት ላሉ ጊዜዎች በጉዳት ከሜዳ እርቋል። ያንን በማሰብ ወደ መጨረሻዎቹ ጨዋታዎች ላይ እጅግ በጣም ያስፈልገናል፣ ለዛም ነው ካይ ሃቨርትዝን እየቆጠብነውና ከጉዳት ነፃ ለማድረግ እየሞከርን ያለ ነው በማለት ሚኬል አርቴታ ስለ ካይ ሃቨርትዝ ተናግሯል። ሚኬል አርቴታ ስለ ኢታን ንዋኔሪ የማርሴይ ዝውውር ተጠይቆ ነበረ። ሚኬል አርቴታ ይሄንን ብሏል። ከኢታን ንዋኔሪና እንዲሁም ደግሞ ከቤተሰቦቹ ጋር በመሆን ነበር ይህንን ውሳኔ የወሰነው። ለእያንዳንዱ ወጣት ተጫዋቾቻችን እጅግ በጣም ትኩረት ሰጥተን እየተመለከትናቸው ነው። እንደ ኢታን ንዋኔሪ ያሉ ባለተሰጠው ተጫዋቾች ደግሞ ደቂቃዎችን ይፈልጋሉ። ስለዚህ ጥሩ ቡድን ፈልገን ለኢታን ንዋኔሪ በርከት ያሉ ደቂቃዎችን ማግኘት ያለበትን ሲቹዌሽን እየፈለግን ነበር፣ ያንን አሳክተናል በማለት እንግዲህ ለኢታን ንዋኔሪም ክለባችን አርሰናል በይፋ እንግዲህ ጉድላክ በማለት አሁን ይፋ አድርጓል። ጀማው አሁን ለማንቸስተር ዩናይትድ ደጋፊዎች ትልቅ ምክር ልንገራችሁ። እናንተ አለለ ደንቆሮ ነፍጣላ ደጋፊዎች አሁን ጨዋታው እናሸንፋለን አናሸንፍም እንዴት ነው የምናሸንፈው ምናምን ከምትል ምን አይነት ምክንያት መፈንደድ እኮ አይቀርም። ፈንደድ ያለሽ በረምብ ግበት ተነሚልልሽ አይቀርልሽም። 100% አይቀርልሽም። 100% ይሄ ራስን ልክ እንደ ጻልጅ አትሸውዱ። ጉሬላውላ እኔ አታታል። አሁን ማሰብ ያለብን ምን አይነት ምክንያት ነው? ባለፈው ጥሩ ምክንያት ነበር፣ አልደበረኝም። ምርጥ ምክንያት ነው፣ አልደበረኝም። አልደበረኝም። በባለፈው ደግሞ ካቻምና ነው ምናምን ደግሞ ገርናቾ ኦፍሳይድ አልነበረም። እንደዛ አይነት ምክንያቶች አሁን ፈልጉ። አሁን ደግሞ ምን መሰላችሁ? አዌ ነበረ። የደንቆሮ ምክንያት ፈልጉ። ማሸነፍ ምናምን እሱ እርሱት። አይዞ በቃ እኔ አይዞ ነው የምለው። በቃ ለውዱ ጨዋታ እኔ አይዞ ነው የምለው። ምንም ማሸነፍ ምናምን ብለን ድራማ አትሰራብን። ምክንያት ፈልጋው። ምክንያት ምን አይነት ጀማው እንዴት ናችሁ? ፒስ ነው። በጣም ይቅርታ አንድ ጥያቄ ለመጠየቅ ነው። እሑድ እኮ ኳስ አለን፣ ማንቸስተር ከአርሰናል። ጀማው በሜዳና በደጋፊያችን ፊት ነው የምናደርገው። ይሄን ኳስ የት ነው የምታዩት? ጀማው ልዩ ኢቨንት ቫምዳስ ኢንተርቴይንመንት ላይ አዘጋጅቻለሁ። ይላችሁ ለዩናይትድም ለአርሰናልም የሚሆን ሰፊ ቦታ አዘጋጅቼ እንግዲህ ከቀኑ 11 ሰዓት ተኩል ጀምሮ ልዩ የኢቨንት ፕሮግራም ይኖረናል። ጥያቄና መልስ፣ የማሊያ ሽልማት፣ የሌለ ነገር የለም ወገኔ፣ የሌለ ነገር የለም። እና እሁድ ኳስ የምታዩበትን ቦታ ወስኑና ኮሜንት ሴክሽን ላይ ያሳውቁኝ። የት ነው የምናየው? ቫምዳስ ኢንተርቴይንመንት መገናኛ ለም ሆቴል ፊት ለፊት ነው የሚገኘው። እዛ እንግዲህ በጊዜ ከ11 ሰዓት ተኩል ጀምሮ ከተፈ በማለት እንግዲህ የፕሮግራሙ ተካፋይ እንድትሆኑ ነግራችኋለሁ። እኔ የለሁበትም። ይሄ ኢቨንት ካመለጣችሁ ጀማው እሑድ እንገናኝ። ይመቻችሁ።